ከእግዚአብሔር ጋር ለመሟገት ምን ያስፈልጋል? ንጽህና፣ ቅድስና፣ መመረጥ ወይስ ሰው መሆን ብቻ በቂ ነው? እግዚአብሔር ፈቅዶ ከእርሱ ጋር መሟገትና እርሱን መጠየቅ ብንችል የጥያቄዎቻችን አውታርና ማጠንጠኛ የራሳችን የግል ፍላጎቶች መፈጸም አለመፈጸም ወይስ ጥያቄዎቻችን ከራሳችን ተሻግረን የሰው ልጅ ሁሉ አንድ የሚያደርገውን የነፍስ ሕመም ከፍ ሲልም የመፈጠር ምክንያቱ ላይ ያተኮሩ ይሆን? የእነዚህን ሁሉ ጥያቄዎች መልስ ራሳችሁን ብትጠይቁ ሙሉ መልሱን ላታገኙት ትችላላችሁ። ነገር ግን የታሪክና የእውነት ዶሴ ከጥንት መዝገባቸው እየተመዘዙና እየተገለጡ ሲነበቡ ቅድስናን፣ ንጽህናን፣ መመረጥንና ሰው መሆንን ያሟላ በመጽሐፍ ቅዱስ ራሱን የቻለ የመጽሐፍ ክፍል ያለው አንድ ቅዱስ ሰው ከእግዚአብሔርና ከእግዚአብሔር መልአክ ጋር የሰው ልጆች ወክሎ የሚያስገርሙና የሚያስተክዙ ጥያቄዎችን ሊጠይቅ ችሏል። ይህ ቅዱስ ሰው በመጽሐፍ ቅዱስ ውስጥ እንዳሉት ሁሉም ቅዱሳን ሰዎች በስቃይ ዘመኑን የቋጨ የሰው ልጆች ፍጻሜ ያስጨነቀው መከራን እንደ እህል የበላ እንባን ደግሞ በስፍር የጠጣ ቅዱስ ዕዝራ ሱቱኤል ይሰኛል። በዚህ ቪዲዮ ዕዝራ ሱቱኤል ማን ነው? መጽሐፉን በምን መልኩ ጻፈው? መጽሐፉን ለምን እንደዚህ ጻፈው? ከእግዚአብሔርና ከመልአኩ ጋር ቃል በቃል ምን ተነጋገረ? ስለ ስምንተኛው ሺህ ያየው ራእይስ ምንድነው? የሚሉትንና ሌሎች ጥያቄዎችን በጥልቀት መዳሰስ ሳይሆን መጽሐፉ ላይ ስለተጠቀሰው አንድ አስገራሚ አስፈሪና አስደሳች ነገር እንመለከታለን። ጥቂት ደቂቃዎች አብራችሁን ቆዩ። እግዚአብሔርም አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር ሰውን ለዘላለም እንዲኖር ከፈጠረው በኋላ ይህ የተፈጠረው ሰው በፈጣሪው ላይ በፈጸመው መፈንቅለ አምላክነት ምክንያት ከመኖር ፍጹም ተቃራኒ ወደ ሆነው ወደ አለመኖር ከሕይወት ወደ ሞት ሂደት ውስጥ ተሳፋሪ ሾፌርና የመጀመሪያ ተጓዥ ሆኖ ጉዞውን በመጀመሪያዎቹ ሁለት ፍጥረታት ምክንያት ለመጀመር ተገደደ። የዚህ ጉዞ መዳረሻ የት እንደሆነ በእርግጠኝነት ቢታወቅም የጉዞ ማብቂያና መቋጫ ግን ሁሉንም የብሉይ ኪዳን ቅዱሳን ሰዎች ያስጨነቃቸው የነፍሳቸው ሕመም ለመሆን ቻለ። ዕዝራ ሱቱኤል ከመልአኩ ጋር ባደረገው ምልልስ ምዕራፍ 5 ከቁጥር 63 ጀምሮ ስለ ሰው ልጆች መጨረሻ በጥልቀት ከመጨነቁ የተነሳ ባልተፈጠርን ይሻለን ነበር፣ ለሰው ልጅ ትንሣኤ ምን ይጠቅመዋል? እንስሳት የዘላለም ሞት ስለማያገኛቸው ከእኛ ከሰው ልጆች ይሻላሉ። የሚድኑትና ገነት የሚገቡት ሰዎች ጥቂት ሲሆኑ የሚፈረድባቸው ግን እጅግ ብዙ ናቸው። ታዲያ እግዚአብሔር ስለሚፈረድባቸው ሰዎች አያዝንምን? እያለ መዳረሻው ሞት ሆኖ ለነበረው የሰው ልጅ የጥያቄ ሙሾ እያወረደ ከመልአኩ ጋር ይሟገታል። መልአኩ በብዙ ኅብረ ምሳሌ ስለ ሰው ልጅ መጨረሻ ካስረዳው በኋላ አንድ የሚያስደነግጥ ነገር ለቅዱስ ዕዝራ ሱቱኤል እንዲህ ሲል ይነግረዋል። እግዚአብሔር ስለሚፈረድባቸውና ሲኦል ስለሚገቡ ሰዎች አያዝንም፣ በዳኑት በጥቂቶች ግን ደስ ይለዋል። ይህ መልስ ዕዝራ ሱቱኤልን እንዲህ የሚል ጥያቄ ከልቡ ከረጢት ላይ አውጥቶ እንዲጠይቅ ያስገድደዋል። እኛ ሰዎች እኮ ኃጢአት የምንሰራው ወደ መሳሳት ያገደለ ልቦና ስላለን ነው። ታዲያ ልቦናችን እንዲህ መሆኑ እየታወቀ ለምን ይፈረድብናል? መልአኩም ለመፈጸም የሚከብዱ 3 ትእዛዞች እንዲህ በማለት ዕዝራ ሱቱኤልን አዘዘው። እሳትን በሚዛን መዝነው፣ ነፋስንም በመስፈሪያ ለካው፣ ያለፈችዋንም ቀን ጥራት። ይህንን ትእዛዝ መፈጸም እንደማይቻል ሁሉ የፈጣሪ ፍርዱ የረቀቀና ሰው ሊረዳው እንደማይችል መልአኩ ለዕዝራ ሱቱኤል ነገረው። የቅዱሳን ሰዎች አንዱ መከራና በሕይወታቸው ከሚሸከሟቸው መስቀሎች ውስጥ አንዱ ይበልጥ ወደ ፈጣሪ በቀረቡ መጠንና በቅድስና ባደጉ ቁጥር የሰው ልጆች መጨረሻ የሕይወት ፍጻሜና ዘላለማዊ ድህነት የሚያስጨንቃቸው መሆኑ ነው። ይህ የቅዱሳን ዕጣ ፈንታም ለቅዱስ ዕዝራ ሱቱኤል አልቀረለትም። ዕዝራ ሱቱኤል አብዝቶ ስለ ሰው መጨረሻ ስለሚያስብ
ዓይኑን ይከርናል፣ ልቡ ግን አይተኛም። ሰዎች ከእነሱ እንዳይለይ አብዝተው ፈለጉት። እሱ ግን ብቻውን መሆን ፈልጎ ወደ ምድረ በዳ ኮበለለ። ከመላእክት ጋር መነጋገር ደስታ ቢሰጥም ለእሱ ግን ሐዘንን ጨመረበት። በመጨረሻም በመልአኩ ትእዛዝ መሠረት ብቻውን ወደ ምድረ በዳ ሄዶ 40 ቀን ከጾመና ከጸለየ በኋላ ዕውቀትን የሚገልጽ ጽዋ ልቡና በመልአኩ አማካኝነት ጠጣ። በዚህም ምክንያት ዕዝራ ሱቱኤል በመጽሐፍ ቅዱስ በእሱ የመጽሐፍ ክፍል ውስጥ ብቻ የሚገኙና ሌሎች ቅዱሳን ያልጻፏቸውን ሰባቶቹን የሲኦልና የገነትን ሥርዓቶች ለመመልከትና በመጽሐፉ ለመከተብ ቻለ። እኛም ዛሬ በዚህ ቪዲዮ በትኩረት የምንመለከታቸው እነዚህ ሰባቱን ሥርዓቶች ይሆናል። ወደ ሥርዓቶቹ ልንሄድ ስለሆነ አብራችሁን ተጓዙ። አንደኛ፣ ሥርዓተ ሲኦል። አንዲት ነፍስ በሥራዋ ምክንያት ሲኦል ከተፈረደባት በኋላ መላእክት ወደ ማደሪያዋ ሲኦል ከመግባቷ በፊት የሚያሳዩት ሥርዓት እነዚህ ናቸው። የመጀመሪያይቱ ሥርዓት በምድር ላይ ስትኖሪ የፈጣሪሽን ሕጉን አስበሽ አልፈጸምሽምና መላእክት ለነፍሳችን ሕጉን ካድሽው ይሏታል። ሁለተኛይቱ ሥርዓት ሰውን በጸጸት ማዕበል የሚያተራምስ ንግግር መላእክት ለነፍሳችን እንዲህ ሲሉ ይነግሯታል። ነፍሳችን ከሥጋችን ጋር ተዋህዳ ወደ ዓለም ተመልሳ መጥታ ለመዳን የሚያበቃትን ሥራ መስራት አይቻላትምና ወደ ዓለም መመለስ አትችይም ትባላለች። ሦስተኛይቱ ሥርዓት የተፈረደባትን ነፍስ የጻድቃን የዘላለም ማረፊያ ወደ ሆነችው ወደ መንግሥተ ሰማያት ይወስዷትና የመንግሥተ ሰማያትን ውበት እያሳዩ አንቺም ምግባር ትሩፋት ብትሰሪ ኑሮ ይህን ለዘላለም ማረፊያ የሆነ ቦታ ተወርሽ ነበር ይሏታል መላእክት። አራተኛይቱ ሥርዓት ለዘላለም በስቃይ ወደምትኖርበት ወደ ገሃነም ይወስዷትና ገሃነምን አሳይተው ከጨረሱ በኋላ ከዛሬ ጀምሮ እስከ ፍርድ ቀን ድረስ በሲኦል በመከራ ትኖሪያለሽ፣ በኋላም ገሃነም ትገቢያለሽ ይሏታል መላእክት ለነፍሳችን። አምስተኛይቱ ሥርዓት ነፍሳችን ዳግም ወደ ምድር ተመልሼ መጥቼ በጎ ነገር ብሰራ ብላ የምትመኝበትን ተግባር ያሳዩአታል። ወደ ገነት ወስደው መላእክት የጻድቃንን ነፍስ በብዙ ተድላና ደስታ ሲንከባከቡ እያሳዩ አንቺም እንደነሱ በጎ ሥራ ሰርተሽ ቢሆን ኖሮ መላእክት ይንከባከቡሽ ነበር ብለው ነፍስን እንድትጸጸት ያደርጓታል። ስድስተኛይቱ ሥርዓት ነፍስ የሚደርስባትን ስቃይ እያዞሩ ካሳያቱ በኋላ ከዛሬ ጀምሮ መከራ ትቀበያለሽ ይሏታል መላእክት። ሰባተኛይቱ ሥርዓት ከሁሉም ሥርዓቶች የምትበልጠው ይቺ ሰባተኛይቱ ሥርዓት ናት። በዚህች ሥርዓት ኃጥአን የእግዚአብሔርን ጌትነት ባዩ ጊዜ በሐሳረ ነፍስና በኀፍረተ ሥጋ እንደ ሰም ይቀልጣሉ፣ እንደ ቅጠል ይጠወልጋሉ። መላእክትም ነፍሳችንን እንደ ቅጠል ጠወለግሽ፣ እንደ ሰም ደግሞ ቀለጥሽ ይሏታል። ሁለተኛ ሥርዓተ ገነት። ነፍስ ወደ ማደሪያዋ ገነት በመላእክት አማካኝነት ከመሄዷ በፊት መላእክት የሚያሳዩት ሰባቱ የገነት ሥርዓቶች እነዚህ ናቸው። አንደኛይቱ ሥርዓት ለፈጣሪሽ ለመገዛት ከፍላጎትሽና ከፈቃድሽ ጋር በብዙ ድካም ተጋድለሻልና ጽኑ ገድል ተጋደልሽ ይሏታል መላእክት ለነፍሳችን። ሁለተኛይቱ ሥርዓት ኃጥአን ወደሚኖሩበት ሲኦልና ገሃነም ወስደው መከራቸውን እያሳዩት አንቺም የፈጣሪሽን ሕጉን ባትጠብቂ ኖሮ እንደነሱ ነበር የምትሆኙ እያሉ ነፍሳችን ያመለጠችውን መከራ ያሳዩታል። ሦስተኛይቱ ሥርዓት በምድር ስትኖሪ በእምነት የፈጣሪሽን ሕግ ተቀብለሽ ስለጠበቅሽ መጠበቅሽንም ፈጣሪሽ ስላየ እግዚአብሔር ምስክር ይሆንሻል ይሏታል መላእክት ለነፍሳችን። አራተኛይቱ ሥርዓት ይችን
ጻድቅ የሆነችና ለዘላለም ዕረፍት የተመረጠችን ነፍስ ወዳጆቿ መላእክት አጥንትን በሚያለመልም በደስታ ጎርፍ እያጥለቀለቋት ገነት እንድትገባ ከተፈረደላት በኋላ በገነት ያለውን የነፍሳት ዕረፍት እያሳዩ አንቺም ለጊዜው በዚህ ትኖሪያለሽ፣ በኋላ ደግሞ ዓለም ሳይፈጠር የተዘጋጀልሽን መንግሥት ተወርሻለሽ ይሏታል። አምስተኛይቱ ሥርዓት የነፍስ እውነተኛ ሞት ከእግዚአብሔር መለየትና መራቅ ስለሆነ ይቺ ጻድቅ ነፍስ ደግሞ በምድር ስትኖር የፈጣሪዋን ሕግ አክብራ ጠብቃ ሞት የሆነውን ኃጢአት ድል ነስታ በእግዚአብሔር ፊት የዘላለም ሕይወት እንድትኖር ተፈርዶላታልና መላእክት ሞትን ድል ነሳሽው ይሏታል። ስድስተኛይቱ ሥርዓት በምድር ያለው ብርሃንና ፀሐይ ቢያበራ ለጊዜው ነው። ጨለማን በመጣ ጊዜ ብርሃኑ ይወገዳል። ጻድቃን ግን በአባታቸው መንግሥት በማይጠፋና በማይዳፈን የዘላለም ብርሃን ያበራሉና ይቺ ጻድቅ ነፍስ በመላእክት የአንደበት ቃል እንደ ፀሐይ አበራሽ ትባላለች። ሰባተኛይቱ ሥርዓት ሲኦል የገባች ነፍስ ከምታያቸው ሰባቱ ሥርዓቶች ውስጥ ሰባተኛዋ ሥርዓት እጅግ የከፋች እንደሆነችው ሁሉ ገነት የገባች ነፍስም ከምታያቸው ሥርዓቶች መካከል ሰባተኛዋ ሥርዓት ከስድስቶቹ ሥርዓቶች በክብር ከፍ ትላለች። ሥርዓቷም እንዲህ ናት። በምድር ላይ የኖሩ ጻድቃን የጉዟቸው ሁሉ ማጠንጠኛና መዳረሻ ሁሉ እንዴት እግዚአብሔርን እናስደስተው የሚል ነው። በዚህ እንቅስቃሴያቸው ውስጥም በእያንዳንዱ ድርጊታቸው ውስጥ ፈጣሪያቸውን ለማየትና ለማግኘት ይጥራሉ። በምድር ሲኖሩ ፈጣሪያቸውን ያዩ ጻድቃን እንዳሉ ሁሉ አንዳንዶች ደግሞ ከሞቱ በኋላ ፈጣሪያቸውን ለመመልከት በቅተዋል። መላእክትም ፈጣሪዋን ለማየትና ለማስደሰት ኃይለኛ ውጊያ ያደረገችውን ይህችን ነፍስ የተገዛሽለትን የአምላክሽን ፊት ያለ ፍርሃት ለማየት ትናፍቂያለሽና ወደ አምላክሽ ፊት ለመሄድ ትቸኩያለሽ ይሏታል። የገነት 7 የሲኦል 7 በአጠቃላይ 14 የሆነው ቅዱስ ዕዝራ ሱቱኤል የተመለከተው የነፍስ ሥርዓት በዚህ ተፈጸመ።